አምሮ መኬቦ ከአባታቸው ከመኬቦ አወና ከእናታቸው ዶታሜ 1923 ዓመተ ምህረት በቀድሞ ከምባታና ሀዲያ አውራጃ ባንገጫ ወረዳ በበካፋ ቀበሌ ተወለዱ። አምሮ በውልደታቸው ወይም ለአባት ለእናታቸው የባኩር ልጅ ወይም የቤታቸው ታላቅ ልጅ ነበሩ። የቤት ታላቅ ልጅ በመሆናቸውም በልጅነት እግራቸው ስጥሯቸው አቤት ስልኳቸው ወዴት እያሉ እንደማንኛውም ልጅ የልጅነት እድሜያቸውን ለወላጆቻቸው ሲታዘዙ አሳልፈዋል። ልክ እድሜያቸው ለአቅመ አዳም እንደደረሰ የእድሜ አቻቸው የሆኑትን አቶ ጴጥሮስ ሄራርሶን ከተወለዱበት አካባቢ 2000 ጫማ ርቀት እዛው በበካፋ ቀበሌ ውስጥ በተለምዶ ልዩ ስሙ ጋሩራ ተብሎ በሚጠራበት አካባቢ ገና በተወለዱበት 20 ዓመታቸው በለጋ እድሜያቸው የትዳር ጎጇቸውን ቀለሱ። ነገር ግን በዚህ ወቅት አምሮና የአምሮን ቤተሰብ ልብ የሚሰብር ከልባቸው የማይጠፋ ትልቅ መራር ሐዘን ገጥሟቸው ነበር። የአምሮ ወላጅ አባት የሆኑት አቶ መኬቦ አወም የታላቅ ልጃቸውን ወግ ማረግ በመድረሳቸው በደስታ ሲፈነጥዙ ሳለም ድል ያለ ሰርግ ለመደገስ በዝግጅት ላይ ሳሉ ባዮቻቸው እህል ጭነው ጌምቢራ ወደሚባልበት ቦታ ያቀኑ ቢሆንም በጉጉት ለጠበቁት ለልጃቸው ሰርግ ወደ ቤታቸው አልተመለሱም። የአምሮ ወላጅ አባት እዛው አርፏል፣ እዛው ተቀብረዋል። ታዲያ ይሄ ወቅት በጊዜው ሙሽሪት ለነበሩት ለአምሮ ሰርግና ሐዘን ያጀበባቸው ልብን የሚሰብር አሻራን ጥሎ ያለፈበት ወቅት ነበር። አምሮ በዚህን ወቅት ምንም እንኳን ልባቸው በወላጅ አባታቸው ህልፈት ሞት ቢከፋም ህይወት ትቀጥላለችና የሚወዱትን የትዳር አጋራቸውን አቶ ጴጥሮስ ሄራርሶን ግን ከማግባት አላገዳቸውም። በትዳር ህይወታቸውም ደስተኛ ነበሩ። 2 የወንድ ልጆችንና 3 የሴት ልጆችን በድምሩ 5 ልጆችን በትዳራቸው ማፍራት ችለዋል። የወለዱትንም ልጆች ባለ በሌላ አቅማቸው አስተምረው ድረው ለወግ ለማረግ አብቅተዋል። አምሮ በህይወት ዘመናቸው መልካም፣ ለሰው አሳቢ፣ ደግ፣ ተጫዋች፣ ጨዋታ አዋቂ፣ የተራበውን የሚያበሉ በክርስትና ህይወታቸውም የበረቱ መዘመርን የሚወዱ ለኔ ሳይሆን ለሰው ይሁን ባይ ነበሩ። በጨዋታ ወዳድነታቸውም አማርኛቸውን ጣል እያረጉ የብዙዎችን ፊት ያፈኩ ነበር። ታዲያ ከመልካምነታቸው የተነሳ እግዚአብሔር እድሜ ሰጥቶላቸው የልጅ ልጆቻቸውን ብቻ ሳይሆን የልጅ ልጅ ልጆቻቸውን አይተዋል። ታዲያ ይሄ አይቀሬ ሞት አይቀሬ ነውና እኚህ ደግና መልካም ሰው አምሮ መኬቦም ባደረባቸው ህመም ሲረዱ ቆይተው በቀን 6 ዕለተ ማክሰኞ 8ኛ ወር ወርሃ ሚያዝያ 2018 ዓመተ ምህረት ከሌሊቱ 8 ሰዓት ህይወታቸው ማለፍ ችለዋል። የቀብር ስነ ስርዓታቸውም ወዳጅ ዘመዶቻቸው እንዲሁም የሚወዱት የ7ኛ ቀን አድቬንቲስት ቤተክርስቲያን አገልጋዮች በተገኙበት በተለይም ደግሞ ለወንጌል ስርጭት ከኡጋንዳ ጥሪ የተደረገለት ፓስተር ሪቻርድ ከስምባን ጨምሮ ሌሎችም በመዝሙር ያገለገሉ እንግዶች ባሉበት ያለምንም መስተጓጎል እንደ ለቅሶ ሳይሆን እንደ አንድ ትልቅ ኮንፈረንስ ተፈጽሟል። ለእናታችን ለአይቼ አምሮ መኬቦም ወዳጅ ዘመዶች ሁሉም መጽናናትን እመኛለሁ። ቀን 9/8ኛ ወር 2018 ዓመተ ምህረት